10 ብር ነው። ወይኔ ዳኒ ሄዱዬ፣ እኔ አንቺ ባለ መሆን አልታደልኩም። አውቃለሁ ከዜሮ እንዳንጀምር ብዙ ታግዬ ነበር፣ ግን በቃ አልሆነም። ዳኒ፣ የተፈጠረው ነገር ተረጋግተህ ንገረኝ። ምንድን ነው ያልኩሽን ብር በቃ አላገኘም እና ለፍትህ ያጣው ብር የለም። ከመልፋት በላይ ብዙ ጠብቄዋለሁ። አቅህን አላጣም። ተረጋጋ። ይኸውልሽ አውቃለሁ አንቺ ቀጥተኛ መንገድ ነው የምትፈልጊው፣ ግን ደግሞ በቃ አልሆነም። እረዳለሁ፣ ግን ከመጀመሪያ ጀምሮ የሰው ገንዘብ በዚህ ልክ መጠበቅና መፈለግ ልክ እንዳልሆነ ነግሬያለሁ። ይኸውልሽ ባልሽ ለመሆን ብዙ ጥሬያለሁ። ያም ቢሆን ግን በቃ አልተሳካም። ይኸውልሽ ሄዱ፣ ከዚህ በኋላ የፈለግሽውን ነገር መወሰን ትችያለሽ። አንቺ ጥሩ ልጅ ነሽ ልጄ። 4 ሚሊዮን ብር ይሰጣል፣ ያውም ስራ ለማይሰራ ለመስራት ለማያስብ ሰው። ጋሼ ልክ ነው። እኔ እንዲሆን አልፈልግም። እንዲሆኑ ሄጄው አላውቅም። ለአንቺ መሆን አልችልም ብሎ ትቶኝ ሄደ። አንቺ ዳን የማግባት ሀሳብ ካለሽ በደንብ ልትሰሪበት ይገባል። አስቀይሜው ሊሆን ይችላል፣ ግን ልክ ነው። እኔ የማላውቃቸው ነገሮች እንዳሉ ይሰማኛል። ትንሽ ወደ ኩሽና ግቢ፣ ከእንግዳ ጋር። ምን ነው ችግር አለ? ምን ጉድ ነው ጋሼ? የልጆት ሚስት አይደለች እንዴ? ወንድምና እህት ሲያድጉ ተጣሞ ነው ያደጉት። እሷን ብድር ፈልጋ ቤት ፈልጋል። እሱን ነገር ዳኒ ነግሮኛል። አንዳንድ ሰው ሲቀርብሽ ሲወድሽም ለምን የኛ ሰው ሞኝ ነው። ሲጠሉት ብቻ ነው ለምን ይገርም። እኔስ ምንድን ነው ጠያያሽ? አዎ ጋሽ፣ ከእሷ እሱ ይሻላል። ከተጋቡ በኋላ ከመቸገር ከአሁኑ ማስተካከል ይሻላል። ስለዚህ ይድላለሽ። እሺ አባባ፣ በቃ ልሂድ። ቆይ ይነተቻለሽ። ምኑ ጋር ነህ? ኧረ አላየሁህም። በቃ አየሁህ እዚህ ጋር። ቆይ ምንድን ነው የምናገረው? አላውቅም። ወይኔ ቴና፣ እኔን ውጭ ለኛ። ቆይ ግን ያቺ ልጅ ማን ናት? የቷ? ያቺ የሸኛት ልጅ። እሷን ሲያወራ እኮ እኔን እኮ ኩሽና ሂጅ ነው ያለኝ። ብር እሰጥሃለሁ ብሎ አሸኝ። ህልሜን እኮ ቅዠት ነው ያደረገው። ለምን አልነገርከኝም? ወይ እጄ ላይ ምንም ሳልይዝ እንዴት ነው የምነግርሽ? አልሰጥም ማለት ተጫወተብሽ። በራስ ሲሆን ህመሙ ገባህ አይደል? የፈለግሽውን ማድረግ ትቻለሽ፣ እኔ አይመለከተኝም። እርግጠኛ ነህ? አዎ የፈለግሽውን ነገር። ቆይ አንተ አታግዘኝም? እኔ የምችለውን አግዝሻለሁ። ከተፈለገ እኮ የማይቻል ነገር የለም። ይኸውልሽ እኔ ደግሞ የምችለውና ማልችለው ነገር አለ። ስለዚህ አትነዝንሽ። AvaTrade presents how to be the best trader you can be. You are the hero of this story. A story of opportunity. Trade the most popular assets with the most generous conditions. All you need to trade smarter. Be the best trader you can be with AvaTrade as your supporting star. Trade now. هل تعرضت للاحتيال في التداول؟ الحين وقتك تسترجع فلوسك. وعدوك بالأرباح والاستثمار بس ما شفت ولا فلس؟ لا تحاتي، انت مو الوحيد اللي ضاحي بهالفخ. حنا هنا عشان نساعدك تسترجع كل فلوسك.
حتى الأرباح اللي قالوا لك عنها. فريقنا من أقوى المحامين المتخصصين في استرجاع الأموال المسروقة من شركات التداول النصابة. قدرنا نرد የነገርከኝ ነገር አምነህበት? ምን ሆነ? ተስፋ መቁረጥ። እኔንም ተስፋ እንድቆርጥ መንገር። ይኸውልሽ ሄዱ፣ ህይወቴ ላይ አንድ ቦታ የምትሰጣት ሴት ብትኖሪ አንቺ ብቻ ነሽ። ቆይ ከእነሱ ጋር ቀጥለው እንዴት መሆን ትፈልጋለህ? አልገባኝም። ሀብታም ባል ፍለጋ ቢሆን ሀሳቤ ከአንተ ጋር አልታገልም ነበር። ቆይ ሀሳቤ ምንድን ነው? ሀሳቤ ከአንቺ ጋር መኖር ነው። አሁንስ? አሁንም እንደዛ። ስለዚህ መስራት ያለብኝ ትሰራለህ ማለት ነው። አሁን ግን መረጋጋት እፈልጋለሁ። ደህና አይደለሁም። አንተ እንደዚህ አይነት ደረቅ ሰው እንዴ? ደረቅ አይደለሁም። ደረቅ ካልሆንክ በሰው ገንዘብ እንደዚህ ገግመህ ትቆማለህ? እኔ ጋር እንደዚህ የሚውለውል ሀሳብ አሁንም መቀመጡን ተያይዘሽዋል። ምን ነው ቅሬታ አለ? ያ ሰውዬ በጣም ያሳዝነኝ ነበር። አሁን ግን በጣም ጠላሁት። ለምን? ምክንያቱም በጣም ውሸታም። ምን ነው ደግሞ? ምን ዋሸህ? ብሩን እኮ አልሰጠኝ። አልሰጥም አለ? እጣው ግን እኮ አልደረሰኝም። ታዲያ ምን አደረገ? ይህ ክፉ እድልን አማረች። 10 ብር ይሰጠኛል። አይደኒ አንቺ ደግሞ አሳቂ። አትብሸቅ እንጂ የምነካ ገንዘብህን እኮ የተቀማ ነው የሚመስለው። ይኸውልሽ ቱት ያምጠው ክፉ ዳንኤል ሆናል። ምርጫ አንተ ነው። ግን እኔ ሄደን ባታጣት መልካም ነው ባይ ነኝ። እሷም ቢሆን ምርጫ ሰጠችኝ፣ ያውም የማይመረጥ። ሁሉንም አታ እሷን ብታተርፍ ራሱ ትጠቀማለህ። ቱት እኔ ሄዱን በጣም ወዳታለሁ። ስለ እሷ በምትነግሪኝ ነገር ምንም አይነት ቅሬታ የለኝም። ቢያንስ ግን ተረጂ። አንድ ትዳር እንዲመሰረት የስንት ሰው ህይወት መበላሸት አለበት? ቆይ እሱ ልክ ነው? እኔ ቲናን ወድጃት አይደለም እዚህ ነገር ውስጥ ሁሉ የገባሁት። ከአንተ ጋር ለመሆን የሚወዳትን ሰው ልብ ሰበረች። ምንም ሳያረጋት ደግሞ አባዬን አስቀየመች። አይደለም አውቃለሁ። አስበው እስኪ በአባዬ ፊት ያደረጋችሁትን ነውር ሁሉ እንዴት እንዳሰቃያችሁ ታስበው እስኪ። በእናትሽ አትስታውሽ። በእርግጥ እኔ እሱን ምንም አላደረኩም። ያለፈውን ቢያስታውስ ምን የሚፈጠር ይመስላል? ሞት ይፈጠራል። ግንባሬን ብሎ ይገላግላል። የሚገርመው የኔና እሷ ሞት አንድ መሆኑ። ቢያንስ አልሞትም። እንዲህ ካደረገኝ ነገር መሞት ይሻላል። አሁን ለሱ ምንም አይነት ተረራ የለም። በጣም ነው የጠላው። እንግዲህ ያዋጣኛል የምትለውን ነገር በሙሉ አድርግ። አባዬ ግን እንዴት ሆንክ? አስር ብር ደረሰው። ቆይ ግን የምር ቢደርሰው ሰጠው ነበር? አባዬ ግን የዋዛ ሰው አይደለም። ቆይ አባዬ ቢወጣለት ኖሮ ግን ትሰጠው ነበር? እሱ የጠየቀኝ እጣው ላይ አልጻፈለትም። ልጁ እኮ ሊያብድ ነው። ቆይ በሰው ገንዘብ ማበድ አለ እንዴ? ተስፋ ቆርጧል አሁን። አባዬ ግን ስም ደመላሽ ነበር መሆን የነበረበት። ደመላሽ? ምን አድርጌ ካሌም? ተው እንጂ አባዬ፣ እያደረክ ያለው ነገር እኮ ቀላል አይደለም። የወሰዱብኝን ጤና ሳትቻ አልመለስኩም። ይህ ሁሉ በደልም አልመለስኩም። ምን አደረኩ ካሌም? የገዛ ገንዘቤን ካልወሰድኩ ብሎ ስለተናደደ በገዛ ቤቴ ካላበረርኳቸው ስላለች። ተው እንጂ ካሌም፣ ፍርደ ገምድል አትሁን። እኔ እኮ አንተን ነው የምደግፈው። ከራሳቸው ውጪ የዓለም ሕዝብ ሁሉ ቢሰማ እኔ ነው የሚደግፈኝ። አባዬ እኔ እኮ በልህ ተነሳስተው ሌላ ነገር እንዳያደርጉ ብዬ። አሁንማ ይተጋገዛል። አሁን ግን አባዬ ከአንተ ብታረቃቸው ጥሩ ይመስለኛል። ምክንያቱም ሁለቱም ንዴት ላይ ናቸው። አባዬ ሳታውቅ እኮ እንዳያጠቁ ብዬ ነው። ምንም አላመጡም። እሺ አባዬ። Thought I was trying to be strategic, but that didn't work, did it? That's my boy, you know what I mean? It's time!
ጥሩ አትመስልም። በሰላም ነው? አዎ ካሌብ፣ ትንሽ ደብሮኛል። ምናልባት እኮ ስራ ስለማሰር ይሆናል። ኬት ይመጣል ብለህ ነው እንዴ? ስራው ቤት ድረስ አይመጣም። ግድ ለምን እሄዳለሁ? አንተ ብቻ የት እንዳለ ንገረኝ። እየቀለድክብኝ ነው? አንተ ነህ እንጂ የምትቀልደው። ምናልባት ጭንቀቱ ከጥገኝነት የመጣ ነው ብዬ ነው። እኔ የምልህ አንተ ግን ጥገኛ ነኝ ብለህ አታስብም? ለምን አስበዋለሁ? ያው ጥገኛ ስለሆንክ ነው። እንደዛ ነው የምታስበው? እኔ የማስበው ሳይሆን እውነታው እንደዛ እየመሰለኝ ነው። የአባቴ ቤት እኮ ነው። ድርጅቱም ቢሆን የአባቴ ነው። እኔም እንዳንተ አይነት አባት ቢኖረኝ ህይወት የሚቀለኝ አይመስልህ? አየህ፣ የአባትም ቢሆን መስራት ያስፈልጋል። አዎ መስራት ያስፈልጋል። በተመቻቸ ሁኔታ መኖር፣ ምግብ፣ ውሃ፣ መብራት ሳይሉ ቀላል አይመስልህም? እሱ የድል ጉዳይ ነው። እንግዲህ ምን ታደርገዋለህ? የአንተ እድል ቢኖረኝ ከአንተ በላይ ነበር ጎበዝም ሆነ አይመስልህም? የተለየ የምታደርገው ነገር አለ? ቢያንስ ጥገኛ ሆኜ አልኖርም፣ ተከራይቼ ይኖር ነበር። ያው የጥገኛም አይነት አለው ልልህ ፈልጌ ነው። የኔ ስም ይሄን ያህል ከተባለ አንተ ምን ልትባል? እድለ ቢስ ጥገኛ በለኝ። ጥሩ ቀልድ ነው። ወደ ቁም ነገሩ ስመጣ ስራ ትገባለህ ብለኝ ነበር። እንዴት አደረግልህ? እኔም እኮ ድርጅት ላይ ዳንኤል ክፍት ቦታ ስለሌለ ነው ዝም ያልኩ። አየህ አይደለ፣ በሰው ያልተገኘ ስራ ብቻዬን ብፈልግም ምንም መፍትሄ አይኖረው። እንግዲህ ምን ይደረጋል? ያው እግዚአብሔር እርዳ ነው የሚባል። ይቅርታ ሰዓት ነው መሰለኝ። ሄዱ ችግር የለውም። ካሌብ እባክህ እስኪ ዳኒ ስራ አስገባል። ዳኒ ስራ ባስገባው ደስ ይለኝ ነበር፣ ግን ችግር አለ እንዴ ካሌብ? ቆይ ስራ ቢገኝ ማን ተያዥ ሆኗል? እኔ ያለሁ አንተ ስተያዝ ችግር አለ። የሚስት ወንድም አለ እንዴ? ሄደን ይህን ስነግርሽ ቅር እያለኝ ነው፣ ግን እኔ አላምነውም። ምንድን ነው? አዎ ሄደን በጣም ይቅርታ። አራት አስብ ካሌብ፣ እኔ ዋስሆነዋለሁ፣ ግን ለምንድን ነው የማታምነው? ብዙ ጥርጣሬዎች አሉኝ። ሲጀመር እህትና ወንድም ራሱ አይመስሉኝም። ይቅርታ ካሌብ፣ ግን የማየውን ነገር አታወራው። ላስከፋሽ ፈልጌ አይደለም፣ ግን ስለጠየቅሽኝ ትክክለኛውን ነገር ማወቅ ስላለብሽ። ሳገኝህ እንደዚህ አይነት ነገር ይሆናል ብዬ አላሰብኩኝም ነበር። ጥሩ ቤተሰብ እንደሆናችሁ ነበር የማውቀው። እንደዚህ አይነት ጥርጥር በመሀላችሁ እንዳለ አላውቅም ነበር። አስደበርኩሽ? በጣም በጥርጣሬ ብቻ እንደዚህ አይነት ድፍረት ያለው ንግግር መናገር አያስፈልግም። አሁን ላብራራልሽ የምችለው ነገር የለም። ጋሼ ብድር መጠየቁ በእርግጥ ልክ አይደለም። በአንድ ወር ውስጥ እመልስልሃለሁ ነበር ያለው። የእውነት ይመልስለታል? አላውቅም። ሌባ ነው ብዬ ግን ማሰብ አልፈልግም። ልትነግረኝ የምትፈልገው ነገር ካለ ንገረኝ። ምንም የለም ሄደን። ስራ ለምን እንዳላስቀጠርኩ ስለጠየቅሽኝ ነው። ጥርጣሬ ነው የነገርኩሽ። በቃ ልጅ ከአባባ ጋር እንዳደርስ ኖሮ አመሰግናለሁ ካሌብ። እሺ ቻውስ። ጋሽ ላውራ ፈልጌ ነበር። ምንድን ነው ችግር አለ? አይ ብቻውን ላውራ ፈልጌ ነው። ምን ነው ታዲያ? ምን መመናቀሩ እናስፈልግ? አንቺ አለሽ እንዴ? ምን ልጄ ችግር አለ? ጋሼ ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? እባክህ ንገረኝ። ሌባ ነው? ሲሰርቅ አይቼዋለሁ። እሺ ጋሼ፣ ቲና እህቱ አይደለችው? ቆይ ከየት ቤት እንሰማ? ካሌብ ነው። ይሄ ብሽቅ የሆነ ልጅ ምንድን ነው ዝም ብሎ የሚዘባረቀው? ስራ እንዲያስቀጥረው ላወራው ተገናኝተን እውነቱን ነገረኝ። ቆይ ምንድን ነው ችግሩ? አሁን ልጅሽ የሚችለው ነገር የለም። ምን ካሌብ ልክ ነው ጋሼ፣ አንተም ስታወራ የሆነ ነገር እንዳለ ያስታውቅብሃል። ልጅ አይደል? ሊያጠፋ ይችላል። ጋሼ እባክህ በተሳሳተ መንገድ እየሄድኩ ከሆነ አርመኝ። ልጅ ሰው ስህተት አያጠፋም። كيف يزين اليوم؟ دجاج اليوم يزين ما سمعنا صغير. يزين البرياني دجاج اليوم. دجاج اليوم يزين اليوم.
ወሬ ሰምተሽ ሳይሆን ችግሩን አይተሽ ነው ማስተካከል። እሺ ጋሽ ብዙ አትረበሽ የሚልሽ። እሺ አመሰግናለሁ። ልሸኝሽ። እሺ ቆይ አንተ ማን ስለሆንክ ነው ለእሷ ጊዜ ነው የምትናገረኝ? ቆይ አንቺ ቤት ማጣት ያለ አረጋጋሽ ላይ ለምን ነው ያረጋጋሽ? መጀመሪያ የጠየቅኩህን መልስልኝ። አንቺ መልሽልኝ እንጂ እኔ ምን እመልስልሻለሁ እንዴ? ከቤት ልትባረሪ ጫፍ ደርሰሽ የሰው እንግዳ ትናገሪያለሽ? ቆይ ማነች? ለልጁ ያመቻቻት ሴት መሰለች። እኔስ ማለት እኔስ እንዴ? ማለት አልተፋታንም እኮ። ተፋታችሁ አይደል እንዴ? አልፈታሁትም። ምን? አዎ አልፈታውም። ቆይ ምን አስበሽ ነው ደግሞ? ሁሉንም እቀጣቸዋለሁ። በተለይ ይህን ሰውዬ ምን እንደማደርገው እኔ ነኝ የማውቀው። መብትሽ ነው። እኔ ምንም አልቃወምሽም። እና ሳይት ለብን በማይመለከትሽ ነገር ጊዜ ባታጠፊ አሪፍ ይመስለኛል። ወይኔ ቲና አመሰግናለሁ ጋሽ። ምን አረጉ? ምንም አላረጉ። ግን አንቺ አትረበሽ። እሱ ላይ ይቀራል ወደ አንተ ግን አመሰግናለሁ በጣም። በማንኛውም ምንም ነገር ስትፈልጊ ጠይቂ። እኔ አባትሽ ጋሽ ከቻልክ ግን ከቤት አባረኝ። ለምን ልጄ? ምክንያቱም በራሱ ቢሆን ትንሽ ይሯሯጥ። እሺ እሱን እያየን ነው ስላለን ብቻ አንቺ ማድረግ ያለብሽን አድርጊ። እሺ አባባ። ወይ ብዙ አላስኩም እስቲ። እሺ ጋሽ እሺ ቻው። ሄሎ ካሌብ፣ የት ነህ? እዛው ጠብቀኝ፣ መጣሁ። ወደ ስራሽ ተመለሽ? አሁንም ቢሆን ለሷ ማበስ ለምግብ አይሆንም። እኔ የምልሽ ትሁት፣ አባዬ እኔ ደንግን ምንድን ነው ያወሩት? እንዴ መጣ ነበር እንዴ? ትሁት በእናትሽ ምንም ሲያወሩ አልሰማሽም? እኔ እዚህ ነበርኩኝ። ሰማ ቤት ሰላም አላትም ነበር። አላውቅም፣ ግን በጣም ተናዳ ነበር። አንተ ልጅ ከዚህ ሁሉ ችግር እሷን ይዘህ ውጣ ብያለሁ። ምክርና ቡጢ ለሰጪው ቀላል ነው ሲባል አልሰማሽም? እንደፈለግ አድርገህ በቃ። ግን እኔ ስመጣ ላየዋለሁ። እሺ ትሁት፣ አመሰግናለሁ። አስደነገጥከኝ እኮ። ቆይ አንቺ ሴትዮ እዚህ ምንድን ነው ምሳሌ? የሆነ ነገር ይኸውልሽ፣ የምትፈልጊው ነገር እዚህ አይቀመጥም። ይኖራል። አይኖርም አልኩሽ እኮ፣ ምክንያቱም አያምኑሽም። እስኪ ዝም በል። ምን እያደረግሽ ነው? እቃ እየፈለግኩኝ። እዚህ ልፈልጊው የምችይው እቃ የለም። አሁን ውጭ። አሁን አናግሪኝ። እንዴት ነው የሚያደርግሽ? ቆይ አንተ ወንድ ነህ? አፍሽን አትፈች። እጅ የሚበረታው እኔ ላይ ነው አይደል? ታዲያ በየሄድኩበት ጉልበቴን ላባክን እንዴ? ስንት ነገር እንዳደረገች እያየህ አይደል እንዴ? አንቺስ ታዲያ አስሬ በተጣላሽ ቁጥር እኔ እየሄድኩ መጣላት አለብኝ? በእኔ የተነሳ እኮ ነው እዚህ ቤት ያለው። ስለዚህ ልውጣልሽ? እንደዛ ማለት አይደለም። አግዘኝ። ቆይ ምን ላግዝሽ ቲና? መደባደብ? ሁሉንም ነገር አሻንጉሊትሽ እመስልሻለሁ እንዴ? አንዳንዴ አንደበትሽን አርሚ። ዞር በይ እስቲ። When it comes to trading, start with a globally regulated broker, AvaTrade. Our platforms are yours to pick. Enjoy low spreads and zero hidden commissions. And most importantly, award-winning support when you need it. AvaTrade. Trade with confidence. Join now. كطبيبة أسنان أطفال وكأم بوسا بسنسوداين برونامل للأطفال بيساعد على تقوية المينا وبيحمي ضد التسوس وما بيحتوي على نكهات اصطناعية. አባዬ ቆይ ምን እያደረክ ነው?